What's up? Sorry.
በስመ አብ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን ህብስት ምግባችን ልብሳችን ላዘጋጀ አባታችን ታግስ ከመገብ ከስቃይ ከመከራ ከትምህርት ስንከር ስሜ የተባረከ የተመሰገነ ይሁን። በመንገድ የወደቁ የተራቡ የተጠሙት በስደት ያሉ በሩቅ ያሉ በስራ ያሉ እንግዳችን አንተ አስባቸው እናስበን። ቤታችንን ባርክልን። አይነቱ አምላክ ሆይ ለአብርሃም የባረከው ማዕድ ለእኛ ተባረክ ዘንድ ቅዱስ ስምህን እያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም እመቤታችን ቅድስት ድንግል ማርያም ሆይ ከመላእክት ጋር ሰላምታ በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ወደ እንግዲህ ጥሬ የላችሁ ሰፋ ያለ ነገር Sorry, I'm sorry. Huh? No. Because I need to move to the side and I'm recording on one hand. Yes. Okay. My brother. ሙሉ የታለች ብናት ስራ ናት። ትመጣለች በዚህ አይ ታመሻለች። ዛሬ ከማመሰግናት ሰው ሙሉዬ ነበረች። ያሰግኝ ሙሉዬ ቴንክ ዩ በጣም ነው የማመሰግንሽ የማከብርሽ። በቀደም የሰራሽው ሚና ኪችኔ እናገራል ራሱ ቴንክ ዩ Okay.
እህታችን ድንቅነሽ ታረጋለች። ሁለተኛው ደግሞ አማኑ የተባለ ሰው መቼም መመረቅ አለበት። ሰላም ማለት አማን ከተባለ አማን ነው። ሰላም ሰላም። እንግዲህ ሁለት ቃል ተናገር እንደው ግድ የለም እችን ፀሐይ መሰለኝ መጀመሪያ ከሷ ጀምሮ ኢንሻአላህ እንደፈለግሽ ችግር የለም። ኡሪስ ውስጥ ያለው እንደ ቀይ ወጥ አጣፍጭው ማይ እንኳን በሰላም መጣችሁ። እንኳን ለዚህ በሰላም በ10 ዓመት በሰላም መልካሙን ዘመን ይስጣችሁ። ሰላም ሁኑ ልጆቹ። በቃ ይበቃል። ይሆኑ ሰላም ሁኑ። ያው ቅዱስ ሩፋኤል እንዳመጣችሁ ደግሞ ወደፊት ሰላም ደግሞ ልጅም ከተወለደ ክርስትና ምርቃት እንጠብቃለን። ሌላ ነገር የለም። እሺ እግዚአብሔር ይስጥልን። አማን በሁለት ነው ማለት አይደል? እንደተለመደ ነው እንደው። እሺ ችግር የለውም። ውዴ መጣ ሶስት ነው ማለት ሁለትም ማዶሮም ነበር። እንግሊዝኛው ነው የጨመረው ሶስት ጨመርበታል። ኦኬ የመጀመሪያው ምርቃት ያው ጌቱ ጋድ ብለስ አሜሪካ እንድትል ነው። አንቺ በዘፈን ነበር የምናውቅሽ። አሁን ደግሞ በአካል አገኘንሽ፣ በጣም ደስ ብሎናል። ያው ከሱም በላይ እኛ ደስ ብሎናል። ምክንያቱም ሁለኛ ሁለት ሶስት ሆነን ስንመጣ እሱ ብቻውን አርፍዶ ይመጣ ነበረ። አሁን በጊዜ ያለው ነው ዛሬ። አዎ ዛሬ አላለፈም። እሺ ወደ ዋናው ስንገባ ደግሞ በመጀመሪያ ገኒና ፍቄ በጣም እግዚአብሔር ይባርካችሁ። ይሄን ሁሉ ኦኬዥን ያው ከናንተ ያው ሁሉም አለ፣ ግን የዛሬው ደግሞ ይለኛል እና እግዚአብሔር ጨምሮ ጨማምሮ ይስጣችሁ። ቤተሰባችሁን ያሳድግ። ሩጫውንም ያው ቀጥልበት። ያው የዛም ደስ ብሎኛል ለማለት ነው። አሁን ደግሞ አፋን ከኛ yes እሺ dura dabarsine ውዴ ባገናጋ ሎፍቴ ባገዋ ቀዮና ሲጀሲሴ አባመናከ ባገናጋቲን አርገቴ ባጋወልት ሲንፊዴ ደበሊ ዱበርቲ ደበሊ ኢራ ቀብዳ ከኑመኒማ አሜን እንት ደበሌ ሞሃና ፈዋቀይስ ታጉቱ God bless you again and again galatoma አሜን አሜን። እንኳን በሰላም መጣሽ። እንኳን ጌቱ አንተም በጸሎት እንኳን የለመንከው እንኳን ለጌቱ እግዚአብሔር እንኳን ሰማን። እንግዲህ ከዚህ በላይ ምንም ነገር የለም። እንኳን በሰላም መጣሽ። ልጆቹ መጥተው ሀገር ይልመዱ። እንኳን እግዚአብሔር አበዛ እንኳን አበዛን። ጌቱም ከልጆቼ ጋር ሁሉ ጊዜ ጸልይ እንዳለው ከልጆቼ ጋር እንዲበላ እንደምጸልይ ዛሬ ደግሞ ደስ ብሎናል። ከልጆቼ ጋር ተሰብሰቡ በፍቅር በጸጋ ያንዳችሁ እንኳን ጊዜ እኛ ያልሞላን እግዚአብሔር ይሙልበታል። የቤቱ ምርቃት ያስፈልጋል። አዲስ ሰው መጥቶ ያው የምችለውን ብቻ ነው። ያው አንተ በለስ እኔ መርቄ ማለት እሱ ብቻ የምትለውን ነው የምትለው። ዘፈኑን ጠግበናል። አሁን በተግባር ኦኬ። ለማንኛውም እንኳን ደህና መጣችሁ። በእውነት በናፍቆት ስትጠበቁ ነበር። 10 ዓመት ቀላል ነገር አይደለም። የቀመሰ ያውቀዋል። እሱ ስቲል ናፍቆት ላይ ነው። ወንድሜ ለሊቱን ሁሉ መተኛት አልቻለም። የዮኒ ክርስቲያን ነው